በቀጥታ ወደ ጋዜጠኛ ፋሲል ለገሰ አልፈለው። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ አቶ ሽሎሞ ተስፋዬ፣ እንዲሁም ሻለቃይቸው። በእናንተ ሰፈር አንተ ከምትኖርበት አካባቢ ትላንትና በተኮሰው ሚሳኤል ሁለት ሰዎች ባልና ሚስት ነፍሳቸውን አጥተዋልና ይህን በተመለከተ እስቲ ምን የምትለን ነገር ካለ ከዛ ቀጥታ ወደ ትልቁ አጀንዳችን እናልፋለን። ገና እንግዲህ ወደዚህ ጉዳይ ስናልፍ የተለያዩ ዜና ምንጮች እንደሚጠቆሙት ከሆነ የደጀንዝ የሚሰጠውን መመሪያ እንግዲህ አካለ ስንኩል ስለሆኑ ይመስለኛል መመሪያ ባለመከተላቸውና ማማድ ውስጥ መግባት ባለመቻላቸው መተዳደር ባለመቻላቸው ይህ አደጋ ሊደርስባቸው ነው። ህይወታቸው ሊያልፍ ችሏል። ሁለት ናቸው የሞቱት፣ አዛውንት ናቸው። በአንጻሩ ግን በእኛ ህብረተሰብ ዘንድ በእስራኤል ህብረተሰብ ዘንድ የአንድ ሰው ሞት ምን ያህል ጭንቅ እንደሆነ ትገነዘባላችሁ ተመልካቾቻችን። በአንጻሩ ግን ስናመጣጥነው ከጠላቶቻችን ላይ የደረሰው ጉዳት ከኛ ላይ ከደረሰው ጉዳት በንብረትም ሆነ በሰው ህይወት ላይ የደረሰው ጉዳት በጣም አነስተኛ ነው። እንግዲህ ወደ ሌላው ዜና ስናልፍ ከመጀመሪያ በፊት ዜናዎች አሉኝ ተቆሚያል። በአሁኑ ሰዓት የእስራኤል መከላከያ ኃይል በሊባኖስም በኢራንም ድብደባ እየፈጸሙ ነው። በሊባኖስ እንዲፈጸመው ድብደባ ቡሻር ከሚባለው ከተማ አካባቢ የሚገኝ ትልቅ የጋዝ ማውጫ ቦታ ላይ ነው። እንግዲህ የብሔራዊ ተቋሞችን መደብደብ መጀመራቸው ግልጽ ሆነ ማለት ነው። ሌላው ደግሞ በሊባኖስ ደግሞ ዛሬ አሁን ድብደባ በመደረግ ላይ ያለው ሁለት ተጨማሪ የድልድዮችን ከሊባኖስ ለመንጠቅ ነው ማለትም ለመደብደብ ነው። አንድ ሐዋሊ ላይ ባለፈው ጊዜ አንዱ ተደብድቦ ነበር። አሁን ሁለት ተጨማሪ መደብደባቸው ነው። አቶ ፋሲል እዚህ ላይ አሁን ወደ በእውነት የእስረኛ ወታደር እየተጎናጸፈ ያለውን ውጤት በምናይበት ጊዜ ትላንትና የተገደሉት ሁለት ባለስልጣኖች ብቻ ሳይሆን ትላንትና ማታ ሌሊት ደግሞ የመረጃ ሚኒስተሩ ተገለዋን ተብሏል። የኢራን የመረጃ ሚኒስተር ማለት ነው። ስለዚህ ምናልባት ስለሳቸው ላይ ስለምትማለትም እስራኤል አሁን እየለቀመቻቸው ነው ማለት ነው አይደል? አዎ ከፍተኛ ባለስልጣኖቹ እንግዲህ ያለቁ መሰለኝ። በአጠቃላይ ሁኔታ ስንመለከት እኚህ የመረጃ ሚኒስተር ብዙ ጊዜ ስማቸው የማይነሳም ነበር፣ ግን በጣም አደገኛ የሆኑ ሰው ነበሩ። በውጭ ሀገር ያለውን የሽብር ፈጠራ ድርጊት የሚመሩ እሳቸው ነበሩ። በእስራኤልም ጭምር በአሜሪካም ጭምር። በአገር ውስጥ ደግሞ የግድያ ድርጊቶች በመንግስት ተቃዋሚዎች ላይ እንዲፈጸሙ ከፍተኛ ክትትል ሲያደርጉና ሲያጠናክሩ የነበሩ እንደሆኑ ታውቋል። እና ትልቅ ደረጃ ያላቸው ለአያቶላዎች በጣም ቅርብ የሆኑ ሚኒስትር ነበሩ። እሳቸው እንግዲህ እንዳልከው ተሸኝተዋል። በአጠቃላይ ሁኔታ ስንመለከተው እንግዲህ ይኸው ልብ በሉ ተመልካቾቻችን፣ በመላው ዓለም ዙሪያ በብዙ ሺህ ቆጠሩ ተመልካቾቻችንን የምትከታተሉት ተመልከቱ። እንግዲህ በዚህ ሁለት ቀን ውስጥ በነገራችን ላይ አሊ ላሪጃኒ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። ይህን በቀጥታ ከቴህራን ለተላለፈ ቴሌቪዥን የራስንጃሪ ነው ማን ይባላው? ላሪጃኒ ቀብር ስነ ስርዓቱ አሁን ከአንድ ሰዓት በፊት ምናምን ተፈጽሟል። አብሮትም ያው የዚህ ከተማው ጦር አዛዥም እንደዚህ የቀብር ስነ ስርዓት አብሮትም ከአንድ ሰዓት በፊት ተፈጽሟል። የሚሊሻው መሪ ማለት ነው። የሚሊሻው መሪ በነገራችን ላይ የሚሊሻው በነገራችን ላይ ለተመልካቾቻችን በደንብ እንዲያውቁ የሚሊሻው መሪ አረመኔ፣ ቆራጥ፣ ሰው በላ በተለይ ህዝቦችን ሰላማዊ ሰልፍ በሚያደርጉበት ጊዜ የሱን ጋርዶች እየላከ የሱን ተላላኪዎች እየላከ እንበለ ምክንያት ሲቪሊያንን እንዲገደሉ የሚያስጨፈጭፍ ቀጥታ መመሪያ ሲሰጥ የነበረው ከሐመናይ ጋርና ከባሲጅ መሪዎች ጋር እንደሆነና ከራስንጃኒ ጋር እንደሆነ ይነገርለታል። እሱም በጣም ኃይለኛ ባለስልጣን እንደነበረ ነው። አዎ ትናንትናም ተነጋግራችሁ ይሆናል ሽሎሞ። አሊ ላሪጃኒ እስካሁን ድረስ ከተገደሉት እንደኔ አመለካከት የራሴን አመለካከት ነው የምናገረው ከተገደሉት ከፍተኛ የኢራን ባለስልጣኖች እኔ ከአያቶላው በላይ ዋና ስልጣን ያላቸው የነበሩ ናቸው ማለት ይቻላል። ሁሉንም የሚያቀርባብሩ የአያቶላው የሐሚናይ ስትራቴጂስት ነበሩ ይባላል። ዶክተር
የፊሎሶፊ ዶክተር ናቸው እኮ ታውቃለህ። ዶክተሬታቸውን የሰሩትም ካንት በተሰኘው የጀርመን ፊሎሶፊ ታሪክ ላይ ነው እና አውሮፓንም ሌላውንም ዓለም በደንብ የሚያውቁ ሰው ናቸው። ይህን ያህል የፊሎሶፊ ዓለም አቀፍ ፊሎሶፊ እየተከታተሉ ምን አይነት በሆነ መንገድ በሰባተኛው ክፍለ ዘመን በተመሰረተ አክራሪ እስልምና እምነት ላይ ህይወታቸው መመስረታቸው የሚገርም ነው። ወንድማቸው በነገራችን ላይ አያቶላ ናቸው። ወንድማቸው ከአያቶላ ኻሜኒ ልጅ ጋር ተወዳድረው እንደነበረ ዋናው አያቶላ ለመሆን ታውቋል። በጣም ይገርማል። በአጠቃላይ እስራኤል እየተፋለመች ያለው ፊልሚያ ቢሆንም አቶ ፋሲል የዓለሙ ማህበረሰብ ወደ አንተ የዓለም አቀፋዊ የፖለቲካ እይታና ችሎታ ስላለ ነው የሚጠይቀው። ኤውሮፓውያኖች ምን ፈልገው ነው? ከዛ አሁንም እሳቸው ለምሳሌ የሚናገሩት ፕሬዚደንት ትራምፕ በናቶ ላይ ከፍተኛ ወቀሳና ስድብ ሁሉ ትላንትናው ሲዝቱ ውለዋንና የናቶ ማህበረሰብ ምንድን ነው የሚፈልገው ነው ጥያቄው። ይኸውልህ ሽሎሞ ስለማይፈልጉ አይመስለኝም። እንደኔ አመለካከት ስለማይችሉ ነው። ስለማይችሉ ነው ማለት ምን ማለት ነው? ስለማይችሉ ማለት ፈረንሳይ፣ እንግሊዝ ለምሳሌ ከጅቡቲ አካባቢ እንትኖች አሏቸው፣ ሚሊተሪ ቤዞች አሏቸው። አንድ በቂ ጦር ኃይል የላቸው። በቂ የሆነ ጦር ኃይል የላቸው እና ሀያልነታቸው ታዲያ ከምን ነው? ለምን ነው ሀያል አንገርን እያለው ታዲያ? ይሄ ነው ትልቁ ጥያቄ። በቂ ጦር ኃይል የላቸውም ማለት ጅቡቲ የጦር ሰፈር የላትም ፈረንሳይ ማለት ሳይሆን ሁሉም ቦታ የሚዳረስ የጦር ኃይል የላቸው። አንድ ሁለተኛው ደግሞ በአገራቸው ፖለቲካ በግራ አክራሪ እምነት ላይ በብሔራዊ መከላከያ ጉዳይ ሁሉ ተወጥሮ የተያዘ ነው። እንግዲህ ሁላችንም እኔ እናንተው ስንነጋገር ነበር። ግራ አክራሪነት አንተ ለምሳሌ የማህበራዊ ጉዳይን ኢኮኖሚ ጉዳይ በመሰለው ተከትለህ ልታደንቅና ለማስተገበር ሞክር ይሆናል። ግን በብሔራዊና ጦር በሆነ ጉዳይ ግን አጠቃላይ ነገሪቱን ጉዳይ ነው የምትመለከተው። እዛ እንደዚህ አይነት ነገር የለም። አንደኛ በእስላሞች ወደ ሀገሪቱ በመግባታቸውና ሀገሪቱ ብዙ ቦታዎችን በመቆጣጠራቸው ከእንግሊዝም ሆነ አሁን የሌበር ፓርቲ በስልጣን ላይ ያለው ሌበር ፓርቲ መንቀሳቀስ በማይችልበት ደረጃ ነው ያለው። እንበል ለምሳሌ በሀገር ውስጥ የሚደረገውን እንቅስቃሴ የምትመራው የሀገር ውስጥ ጥበቃ ሚኒስትሯ እስላም ነች። ብዙ ሚኒስትሮች እስላሞች ናቸው። ይከለክላሉ ማለት አይደለም። ስለዚህ አቶ ፋሲል እነሱ አቅም የላቸው ነው ወይስ ህዝባቸው በጣም ብዙ ሙስሊሞች ከእያንዳንዱ ሀገር ስለሚኖሩና በሰላም መኖር ስለሚፈልጉ ከዚያ ኮንፍሊክት ወይም እዚህ ኬውስ ላይ መግባት አይፈልጉም፣ ህዝቡን ስለሚፈሩት ነው? ወትኛው ነው ትክክለኛው ነው አቶ ፋሲል? እኔ የመጀመሪያውን ነው የምለው። ምክንያቱም የእስላሞች በሀገሪቱ ውስጥ የሚያደርጉት ኢንፍሉዌንስ በጣም ከባድ ስለሆነ የእስላሞች ቁጥር ከፍተኛ ስለሆነ እና በስልጣን ላይ ያሉት ለጊዜው በአሁኑ ወቅት በስልጣን ላይ ያሉት የግራ ክንፍ ፓርቲዎች በአውሮፓ ዙሪያ በአሁኑ ወቅት በስልጣን ላይ ያሉት የግራ ክንፍ ፓርቲዎች ናቸው። እንመልከት ብሪታንያ፣ እንመልከት ስፔን፣ እንመልከት ፖርቱጋል፣ እንመልከት ፈረንሳይ፣ ሙሉ ግራ ክንፎች ናቸው። ምናልባት በቅርብ ጊዜ የሚደረጉት ምርጫዎች ሊለወጡ ይችላሉ። እስከዛ ድረስ እስላሞች ደግሞ ከፍተኛ ትኩረት አድርገውና የተደባለቁት በግራ ክንፍ ፓርቲዎች ነው። በጣም የሚገርመው በኮሙኒስቶችና የግራ አክራሪነት እምነት በሚቀጠሉና አክራሪ እስላሞች መካከል ትብብርና ስምምነት አለ። ሁለት አይነት የሚላዩ ለምሳሌ እስላሞች ያው በእግዚአብሔር ምንም እንኳን በራሳቸው እግዚአብሔር ቢያምኑም ኮሙኒስቶች እግዚአብሔር የለም የሚሉ ናቸው እና እነሱ አንድ ላይ ሆነው የመሄዳቸው ጉዳይ በጣም የሚገርም ነው። ያም ሆነ አውሮፓ አንደኛ ጊዜው ሊያበቃ ይቻለ መሰለኝ። ምክንያቱም ይህ አይነት ግንኙነትና ወዳጅነት የተፈጠረው ከሁለተኛው ዓለም ጦርነት በኋላ ነው በሚገባ። ከዛ በፊት ነበር ሁለተኛው ዓለም ጦርነት በኋላ ነበረ እና ጊዜው አለቀ ይመስለኛል። ጊዜ አለን። እስቲ ቆይ ወደ አቶ ተስፋዬ ልና ጤና ይስጥልን። አቶ ተስፋዬ እኛ ጋር ነህ? እየሰማሁ ነው አቶ ሽሎሞ። እስቲ አቶ ፋሲልን የምጠይቀው ጥያቄ ካለ? እሺ፣ በድጋሚ ጤና ይስጥልኝ ፋሲል።
እንግዲህ የኔ ጥያቄ በሊባኖስን ያያዘ ነው። ሂዝቦላ ከኢራን ጎን መቆሙን እንግዲህ ያስመሰከረ ነው። ከሰሞኑ የሚያደርገውን እያየን ነው ሁላችንም። ሁቲዎች ጦርነቱን ባስመለከተ አቋማቸውን እስካሁን ድረስ ምንም አይነት ያሳዩ መስሎ አይታይም። ይሄን እንዴት ታይዋለህ? ይሄ የሁቲዎች ጉዳይ ጥርጣሬ ውስጥ ነው የሚከተልን ጊዜ በመጨረሻ ሰዓት ምናልባት በአሁኑ ወቅት በኢራን ያሉት መሪዎች በእስራኤልና በአሜሪካ ላይ የሚወስዱት እርምጃ በቂ ሆኖ ካላዩትና ሞቻቸውና ጠቅላላ መደምሰሳቸው የእስልምና እምነት ተከታዩ መንግስት መደምሰሱን በሚገነዘቡበት ጊዜ ምናልባት ሁቲዎችን ጣልቃ ሊያስገቧቸው ይችላሉ የሚልም አመለካከት አለ። እንግዲህ ይህን ወደፊት ነው የምናየው። በአጠቃላይ ሁኔታ ያው ኢራኖች ሂዝቦላን አስገብተውታል። ይኸው እየተደቆሰ ነው። ሂዝቦላ ማለት በነገራችን ላይ ሁቲዎች እንኳን ራሳቸው ናቸው። ሂዝቦላ ማለት የኢራን ማለትም ቅድሚያዊ ጦር ማለት ነው። ማለትም የሂዝቦላ ድርጅት ወታደሮች የኢራን አብዮታዊ ጥበቃ ወታደሮች እንደማለት ናቸው። በዛ አይነት መልክ ነው የሰለጠኑትም የተደራጁትም። ስለዚህ ሁቲዎችን ፍራቻውና ስጋቱ እንደሚመስለኝ ከሆነ ጦርነቱ የሚያካሄዱት አካባቢ ይህን ያህል ብዙ ጉዳት ማድረስ እኮ አይችሉም። በጦር ኃይል ሁቲዎች ጉዳት ማድረስ የሚችሉት ያው በአሁኑ ወቅት ኢራን በሆርሙዝ ወሽመጥ ችግር እንደፈጠረች ሁሉ ሁቲዎችም ደግሞ በባቤል መንደብ እዛም አካባቢ 100 ኪሎ ሜትር ርቀት ነው መሰለኝ ያለው በጅቡቲና በየመን መካከል ማለት በዛ አካባቢ ያለው ርቀት እና እሱም በጣም ጠባብ ነው። በባቤል መንደብ አካባቢ ባለፈው ጊዜ እንደሚያደርጉት ትግል ይጀምራሉና መርከቦች የንግድ መርከቦችን ያደናቅፋሉ ወደ ቀይ ባህር እንዳልፈተን የሚል አመለካከት አለ። በዚህም ጊዜ የሶማሊላንድ በነገራችን ላይ የጅቡቲ የኢትዮጵያ ተፈላጊነት የጨመረ መስሎ ይታያል። አቶ ፋሲል እዚህ ላይ ወደ ሂዝቦላ እንመለስና የናይም ካሰም እሳቸው ጉድጓዳቸው ተቆፍሮላቸው ያው እስከሚመጡ እየተጠበቀ ይመስለኛል እና ጉድጓዳቸው የተቆፈረላቸው ጉድጓዳቸው ዳኺያ ላይ ተቆፍሮ እየተጠበቁ መሰለኝ። ተቆፍሮ ናስራላ የናስራላ ያህላል ሊሆን አይችልም አይደለም ነው። ናስራላ ደግሞ ላይ ግብረ አበሮቻቸውን እዘው እነ ሲንዋርን እዘው እንትን እሳቸው አቀባበል ሊያደርጉላቸው እየተዘጋጁ ነው ሲባል ወሬ ሰምተናል። እና ላይኛው ቦታ ማለት ነው። ስለዚህ ላይ ቤት ይሄን ቀልዱን ተውና ወደ ቁም ነገሩ ስንመጣ ነቢል ቤሪ የሚባሉት ለምሳሌ በጣም የእስልምና የሺዓ ተከታዮች እሳቸው በሂዝቦላ ላይ ከፍተኛና ቆራጥ አቋም ወስደዋል። እሳቸው የፓርላማው ሊቀመንበር ናቸው። እንዴት አየው ይሄን አቶ ፋሲል? በመጀመሪያ አቶ ሰሎሞ ነቢል ቤሪ እኮ ሂዝቦላ አይደሉም። ነቢል ቤሪ ሂዝቦላ አይደሉም። አማል የሚባለው የሱ መሪ ናቸው። ግን የሂዝቦላ የፖለቲካ ቼኖች ነበሩ። ሎ ትብብር ነው የሚያደርጉት ሁለቱ ድርጅቶች እንጂ ቆይ ላስረዳ ግልጽ ለማድረግ ነገሩ። አንደኛ ሂዝቦላ የተሰኘው ድርጅት የተወለደው ከአማል ድርጅት ነው። በሊባኖስ የነበረ የመጀመሪያ የሺዎች ድርጅት አማል የተሰኘው ድርጅት ነው። አማል የተሰኘው ከዛ በኋላ ነው ሂዝቦላ አክራሪ ሆኖ ከዛ የተወለደው። የአማል እርምጃ በቂ አይደለም በማለት ደግሞ ከዛ ጊዜ ጀምሮ ነበረ አፈጉባኤውን እኮ ለብዙ አመታታቸው ነው ነቢል ቤሪ አፈጉባኤ በመሆን ጠቡ እንዲረፍ ተደርጎ ግን ነቢል ቤሪ የበለጠ የሊባኖስ ተቆርቋሪ መስለው ይታያሉ ከሂዝቦላ። ነቢል ቤሪ የኢራን ተከታይ አይደሉም። ምንም እንኳን የሺዕነት ቢከተሉም ከመጀመሪያው ጀምሮ አላማቸው በኩልነት ደረጃ ሺዎች በሊባኖስ የማስተዳደር መብታቸው ይጠበቅ ማለት ነው እንቅስቃሴ የጀመሩት። ነንም ባስመለከተ ኢትዮጵያ የቀሩትንም እንደዚሁ ቅርታ የክኔሴት አባል ጸጋ ፈንታውን እንዲሁም የክኔሴት አባል ፕኒና በተገኙበት ውይይት ላይ መፍትሄ ተገኝቶለት ይሄንንም በሰፋ ባለ ሁኔታ ተገኝቷል። ይሄንን እንግዲህ እዛው በቦታው ተገኝታ ነገሮችን ስታካሄድ የቆየችው ዶክተር ጸጋ ፈንታውን ከኛ ጋር ትገኛለች። ዶክተር ከዚህን ጀምርና እስኪ በመጀመሪያ ለተመልካቾቻችን ግልጽ እንዲሆን ምን ያህል ኢትዮጵያኖች ቤተሰብ እስራኤሎች አሁን ወደ እስራኤል ተመልሰዋል? ምን ያህልስ ቀሩ? ነገሩስ እንዴት መፍትሄ ሊገኝለት ቻለ የሚለውንና በጣም ጥሩ ጥያቄ አቶ ተስፋዬ። ባለፉትም ጥቂት ቀናቶች በዚህ ጉዳይ ላይ በጥቂቱ ተነጋግረን ነበር ከአቶ ሽሎሞ ጋር እንዲሁም በሬዲዮ ፕሮግራም።
በመጀመሪያ ደረጃ አሁን ባለንበት ሁኔታ ጦርነት ነው። በጦርነት ምክንያት የውጭ ሀገር የአየር መንገዶች ወደ እስራኤል አይመጡም። አደጋ ነው አንመጣም ብለው የራሳቸው ውሳኔ ነው። ስለዚህ የእስራኤል ካምፓኒዎች የግል እንጂ የመንግስት አይደለም። እነዚህ በሙሉ አርኪያ ሌሎች የአየር መንገዶች በሙሉ የመንግስት አይደሉም። ነገር ግን በውጭ ያሉ የእስራኤል ዜጎች በሌላ አየር መንገድ የሄዱትኝ መመለስ ስለማይችሉ ከተወሰነ ቦታ ላይ የእስራኤል አየር መንገዶች እንዲያመጧቸው ነው። ይሄ ነው። ይሄን በተመለከተ የኛ ወገኖች ወደኔ ደወሉና ጠየቁኝ። በጠየቁኝ ሰዓት ምንድነው ያልኳቸው? በመጀመሪያ ደረጃ መጀመሪያ ሂዱና ኤምባሲ ያስታውቁ። ኤምባሲውን አድራሻ ኤምባሲ በሄዱበት ሰዓት አላስገቡንም፣ ኤምባሲ መግባት አልቻልንም አሉ። በዚህ ጊዜ ለአምባሳደር ዶክተር አብርሃም ንጉሴ ደወልኩለት። ከዛም ተጻጻፍነ። እሱም ነገረኝ። አው እውነቱን ነው። በአሁኑ ሰዓት ባለው የጸጥታ ምክንያት ኤምባሲው ዝግ ነው። ነገር ግን የእስራኤል ዜጎች የት ቦታ እንዳሉ እንዲመዘገቡ ሊንክ አለን ብሎ ሊንኩን ላከልኝ። ያንን ሊንክ ወደ እነዛ ሰዎች ላኩላቸው እና በዚህ ምክንያት ሰዎቹ መምጣት ከፈለጉ የእስራኤል አየር መንገድ እንዲያመጣቸው ከተፈለገ ምንድነው የሚለውን የመንገዶችና ትራንስፖርት ሚኒስትሯ ሚሪ ሬገብ ናት። በእስራኤል ሀገር የመንገድና ትራንስፖርት ሚኒስትሯ እሷን በጠየቁበት ሰዓት ምንድነው ያለችው? ከኢትዮጵያ ወደ ሌላ ሀገር ይሄዱ፣ ወደ ሌላ ሀገር ሄደው ያው ይምጡ እንደሌላው ወደ 110,000 እስራኤላዊ እንደዛ ነው ያደረጉት። ወይም ደግሞ ከኢትዮጵያ ወደ ግብጽ በኢትዮጵያ አየር መንገድ ይምጡ፣ ግብጽ ታባ ላይ ከደረሱ ተቀብለን እኛ በመኪና እናመጣቸዋለን። ቴል አቪቭ የሚደርስ አውቶቡስ አለን፣ ከታባ ቤርሸባ አለን፣ ሃይፋ አለን። ይሄ ነው ያለው መንገዱ የሚል መልስ ተሰጠኝ ከሚኒስትሯ። ይሄንን መልስ ለደወሉ ለጠየቁኝ ሰዎች ገለጽኩላቸው። እነዚህ ሰዎች ከዛ በኋላ በእስራኤል አየር መንገድ ለመምጣት በእስራኤል ካምፓኒ መመዝገብ አለባቸው። ራሳቸው በአታር ኢንተርኔት ገብተው ተመዝግበው በዛ መሰረት ትላንትና መጥተዋል እነዚህ ሰዎች። የኔ የነበረ ግንኙነት ከሚኒስትሯ ጋር ነው። ከሚሪ ሬገብ የመንገዶችና ትራንስፖርት ሚኒስትሯ ከሷ ጋር በነበረው ሁኔታ ነው። ትላንትና በክነሴት ሰምታችኋል። የክነሴት አባል ፕኒና ጠይቃ የሰጠችው መልስ እኔ የጠየቁት የመንገድና ትራንስፖርት ሚኒስትሯና የመንገድ ትራንስፖርቷ ሚኒስትር የሰጠችኝ መልስ ይሄ ነው። የሚገርማችሁ አንዳንዶቹ በግሪክ በኩል ለመምጣት ሞክረው ነበር። ግን በግሪክ ለመውጣት ወጪ ብዙ ነው። ከኢትዮጵያ የአየር መንገዱ ያስጨምራችሁ እንትን አይመልስላችሁ ሙሉን ገንዘብ መክፈል አለባቸው። ከዛ በኋላ ደግሞ ወደዚህ መክፈል ስላለ ብዙ ስለሆነ ሁኔታው እስከሚረጋጋ ትንሽ እንቆያሉ። ስለዚህ ይሄ ነው ያለው ተጨባጭ ሁኔታ። በትላንትና ሁለት ሚኒስትሯ እንደተናገሩት ሚሪ ሬገብ አሁንም ቢሆን የቀሩ ሰዎች ካሉ መዝገብ ያዙልን፣ የክነሴት አባል ፕኒና፣ የክነሴት አባል ጸጋ ስጡኝ፣ ያንን ነገር በተግባር አውላለሁ፣ በሚቀጥለው ሳምንት እንዲወጣ አደርጋለሁ። የሚገርምህ አቶ ተስፋዬ ትላንትና የሚገርማችሁ የአየር መንገዱ ወደ እስራኤል የመጣው የኛን ሰዎች ብቻ አይደለም ይዞ የመጣው። ይሄ ኮኔክሽን የምንለው አለ። ሩቅ ምስራቅ የሄዱት በኢትዮጵያ አየር መንገድ ሄደው የነበሩ ሰዎችም እስከ አዲስ አበባ ተመልሰው ከዛ በዚህ በኋላም በዚህ ነው የመጡት። ለምንድን ነው መግለጽ የፈለኩት? አንዳንዶቹ ይገርማል፣ በጣም ይገርምህ ወገንን ለመርዳት የምታደርገው እንደውም ትላንትና የመጡ ሰዎች ከኔ ጋር ግንኙነት የነበራቸው በስልክ ደስታቸውን ሁሉ ገልጸዋል። አንዳንዶቹ የሚያስቡትኝ ይሄን ነገር ወገንን ለማምጣት ብዙዎቹ የሚያስቡት አውሮፕላን ልከን በፊተኛው ጦርነት ሳለ ኢትዮጵያ የእስራኤል መንግስት ያምጣን የሚል ነው። ያ አይደለም። አሁን ያለው ጦርነቱ እዚህ ነው እንጂ እዛ አይደለም። 110,000 እስራኤላዊ የመጡት በእንዲህ አይነት መንገድ ነው። በትክክል እንደውም ትራንስፖርት ሚኒስትሯ ያው በዮርዳኖስም በኩል አማራጭ እንዳለም የተናገረችበት ሁኔታ አለ። በአካባና በግብጽ በታባ አካባ የሊባኖስ ነው፣ ታባ የግብጽ ነው። በእነዚህ መንገዶች ልክ ነው። እስከዛ ድረስ የኢትዮጵያ አየር መንገድ መምጣት ይችላል። ከመጣ በኋላ ፓስፖርት አላቸው። ከዛ መጥተው እስራኤል ተቀብላ በአውቶቡስ ታመጣቸዋለች። እኔም በአጋጣሚ አይቼዋለሁ የለቀቅሽውን ያሰራጨሽውን ፎርም
በተለያዩ ግሩፖች በአሁን ሰዓት እዚሁ እስራኤል ሀገር ውስጥም እየተበተነ ነው። ያው ካንቺ እንደመጣ የሚያሳይ ምልክቶችም ጽፈዋል ጻፉ የሚል ነው። እንግዲህ በአሁን ሰዓት ምን ያህል የቀሩ ቤተ እስራኤላውያኖች አሉ ለጉብኝት የሄዱ እዛ የቀሩ ኢትዮጵያ ውስጥ? አሉ ግን መመዝገብም ማውቃቸው መምጣት የሚፈልጉ ሁሉም ሰው መምጣት የሚፈልግ አይደለም። አሁን መቆየት የሚፈልጉም አሉ ገና እንደደረሱ ጦርነት የሆነ በአሁኑ ሰዓት የተመዘገቡት ወደኔ ደውለው የመዘገብኳቸው ትላንትና 3 ሰዎች ናቸው። እና የኛ ፍላጎታችን ማንም ሰራ አይደለም። እነዚህ ሰዎች ለጠየቁት ጥያቄ ለመንገድና ትራንስፖርት ሚኒስትሯ አቅርቤ እሷ መፍትሄ መስጠት አለባት። የግል አውሮፕላን ካምፓኒዎች ነው የግል አይደለም። ግን እነዚህ አይነት ይቅርታ የመንግስት አይደለም እንደማንኛውም ሰው ማምጣት አለባቸው። ይሄ ነው ያለው። እና አሁን አውሮፕላን ለመላክ ቁጥሩ ያስፈልጋል፣ የሰዎቹ ብዛት። ሌላው ደግሞ ከፍለው ነው የሚመጡት፣ በነፃ አይደለም። የሰው ብዛት ስንል እዚህ ጋር ዶክተር መምጣት የሚፈልጉ መመለስ የሚፈልጉትን ነው አይደል? እዛ መቅረት የሚፈልጉ ይቀራሉ። ሆኖም ግን ብዙውን ጊዜ የውጭ ጉዳይ ሚኒስቴር በየትም ዓለም ላሉ ለጉብኝት የሚሄዱትን ያው የማግኘት ሁኔታም የእነሱም ጋር በኤምባሲውን በኩል በተለያየ በኩል ማግኘት ይችላል አይደል እንዴ? በትክክል እኔ መጀመሪያውኑ እንዳልኩ ኤምባሲ መግባት አልቻልንም ሲሉ ዶክተር አብርሃም አምባሳደርን የጠየቁት ጥያቄ እንደዚህ አሉ በመልበሰት አዎ በጸጥታው ምክንያት ኤምባሲዎች ዝግ ነው። እውነትም ዝግ ነው። ለምሳሌ ልንገር፣ ትላንትና አንድ የልጅ ጓደኛ ወደ አሜሪካ ሊሄድ እዚህ አሜሪካ ኤምባሲ ቪዛ ለመቀበል ፈልጎ ኤምባሲው ዝግ ነው እዚህ እስራኤል ሀገር። አሁን ቪዛ ማውጣት የሚፈልግ ሰው መቀበል አይችልም። ስለዚህ በጦርነቱ ምክንያት ኤምባሲው ዝግ ነው። ነገር ግን የእስራኤል ዜጋ አድራሻው ምንድነው? ኤምባሲው ነው። ስለዚህ ኤምባሲው በኢንተርኔት አማካኝነት በድረገጻቸው ሊንክ አለ መመዝገብ የሚቻልበት የት ቦታ እንዳለ የት ሆቴል እንዳረፈ ይሄ ኤምባሲው የሚሰጠው አገልግሎት ነውና ያንን ነው የላኩላቸው። እኔ ከአየር መንገዶች ጋር አይደለም ግንኙነት፣ እኔ የመንግስት አካል ከሆኑት ከሚኒስትሯ ጋር ነው። ሚኒስትሯ ሚሪ ረጌብ ጋር ነው። በትክክል ውይይታችን ላይ የቀድሞ የክኔሴት አባላት አቶ ሽሎሞ ሞላን እስኪ እናስገባ። አሁን ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ። ጤና ይስጥልኝ ዶክተር ጸጋ፣ እንዴት ናችሁ? ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ሽሎሞ። እንግዲህ ድንገት ካዳመጡን ያው የኢትዮጵያ ቀርተው የነበሩትን ወገኖቻችንን ወደ መመለስ ሁኔታ መፍትሄ ተገኝቶለት እየመጡ ነው። በዛ ጉዳይ ላይ ነው ዶክተርን የጠየኩት። በዚህ ጉዳይ ላይ ጥያቄ ካለዎት? እኔ እንኳ ትላንትና ከአምባሳደር አብርሃም ጋር ሰፋ ያለ ውይይት አድርገን ነበር። ከዛም ከዶክተር ጸጋ ጋርም ከትላንትና ወዲያም ተወያይተን ነበረ። ሰዎች መምጣታቸው ጥሩ ነው። እዚህ ላይ መሆን ያለበት የሰዎች የሚጠብቁትን መንግስት ምን ያደርግልናል፣ ምን ይከፍልልናል እና የራሳቸውን ኃላፊነታቸውንም ማወቅ አለባቸው። ማለትም በእኛም እንደተናገርነው ዶክተር ጸጋም እና አብርሃም እንደተናገሩት መንግስት እነሱን ስፖንሰር አያደርግላቸውም፣ ክፍያውን የወጩን አይከፍልላቸውም፣ ማመቻቸት ብቻ ነው። እና በዚህ ባለንበት ሁኔታ ብዙ ጊዜ ኮምፕሌኖች ይቀርባሉ። የሚቀርቡት ኮምፕሌኖች ብዙ ጊዜ ወይም ደግሞ ትንሽ ቅሬታ የሚሰማው ትክክል ነው ነገር ነው ብዬ አላስብም። ስለዚህ ግን ነገሮችን ማብራራቱና የበለጠ ደግሞ ግልጽ በሆነ መናገሩ አስፈላጊ ነው። ለማንኛውም አሁን ዶክተር ጸጋን መጠየቅ ፈልገው ሁለተኛም ብዙ አሉ ሰዎች መምጣት የሚፈልጉ ለነሱስ እንደገና ሊመቻችላቸው ይችላል ወይ? ለምሳሌ ትላንትና እንደተነገረው በተጠየቀው መሰረት እስራኤል ኢትዮጵያ አይሄድም፣ በረራ የለውም ቋሚ በረራና ከዛ ከኢትዮጵያ መንግስት ሲፈቅድ ብቻ ነው አውሮፕላኑ ሊበር የሚችለው። ከዚህም ደግሞ እና ይሄን እንዴት አሁንም ታመቻቻላችሁ ወይ ለቀሩት ሰዎች ነው ጥያቄው። አዎ ቀደምም በፕሮግራም መክፈቻ ላይ ቀርቦ ነበረ፣ አቅርባችሁታል። ሚኒስትር ሚሪ ረጌብ ምንድነው ያሉት? ጸጋም ፕኒና መዝግባችሁ አምጡልኝ። አሁን የምናውቀው ትንሽ ነው ቁጥራቸው። በእነዚህ መሰረት ቁጥሩ ብዙ ከሆነ እስራኤል እንዲሄድ እናደርጋለን ነው ያ ነው። አሁንም ቢሆን ያልተመዘገቡ መመዝገብ አለባቸው። ቁጥሩን ለማወቅ አውሮፕላን ለመራ ለ3 ሰው ለ4 ሰው መቼም አውሮፕላን አይሄድም። ወይም ደግሞ ሌሎች ተጨማሪ ፈረንጆች የሚመጡ ከሌሉ ከሌላ ሀገር አድርገው ለምሳሌ ትላንትና እስራኤል ሲመጣ ወደ 25 የሚሆኑት ሩቅ ምስራቅ የነበሩ የኮኔክሽን የምንለው በኢትዮጵያ አየር መንገድ መጥተው ሲሄዱም በኢትዮጵያ አየር መንገድ ነው። አሁን ሲመለሱ ከአዲስ አበባ በኋላ የመጡ ነውና ይሄ ነው። አቶ ሽሎሞ ያልከውን ትክክል ነህ። እነዚህ ወገኖቻችን እግዚአብሔር ይመስገን ያሉበት ቦታ አደገኛ አይደለም።
ስለዚህ ያለው ሁኔታ እንደሌሎቹ ከሌላ ሀገር 110,000 ሰዎች ተመልሰዋል ወደ እስራኤል። የተመለሱት በተመሳሳይ መንገድ ነው። እስከ ተወሰነ ቦታ ድረስ በሄዱበት አየር መንገድ ይመጣሉ። ከዛ በኋላ እስራኤል ሆነ ኤላል የሚገባበትን ቦታ ካለ አንተ እንዳልከው እስራኤል ቋሚ በረራ የለውም። እዛ በእነዚህ ቦታዎች ይመጣሉ። ሲመጡ ወጪውን የሚከፍሉት ራሳቸው ናቸው የመምጫ። ይሄ ነው ያለው ሁኔታና ግልጽ ማድረግ ለምንድን ነው የምልህ አንዳንዶቹ ነገሩን ስላልተረዱ ወይም ከግንዛቤ ጥረትን ብለው የሚመስላቸው ባለፈው 3 አመት ጎንደር ባህር ዳር በተተኮሰበት ሰዓት እዛ የነበሩትን ወገን ለማውጣት የእስራኤል መንግስት ነው ሂዶ ያወጣ ማለት እንዲወጡ ያደረገ ያና አሁን ያለው የተለየ ነው። ይሄ ነው ትልቁ ነገር። ዋናው ትልቁ ነገር ሰዎቹ መምጣት የሚፈልጉት መመዝገብ አለባቸው። በሚቀጥለው በረራ ይኖራል ነው ያሉ። እኔ በቀጥታ እንዳልኳችሁ ለወገንም መግለጽ እንፈልገው በእስራኤል ሀገር መንግስት አለ። የመንግስት መስሪያ ቤት እያንዳንዱ የሚኒስትር ጽሕፈት ቤት አለ። የመንገዶችና ትራንስፖርት ሚኒስትሯ ሚሪ ሬጌቭ ናቸው። ናሳቸው ነው ማድረግ ያለባቸው። ይሄ ብቻ ሳይሆን ዶክተር ያው ትራንስፖርት ሚኒስተር አንድ ላይ የአንድ የፓርቲ ናችሁ የሊኩድ ፓርቲ ውስጥ ስለሆነ እዛም ይሄን ነገር እንዴት ነው ፎርሙን እንዴት ነው ለህብረተሰቡ አሁን መበተን የሚቻለው? አይቻለው ቀደም ብዬ እንደተናገርኩት በተለያየ ግሩፖች እየተበተነ ነው። አሁን ደግሞ እንደ ጥያቄና ህብረተሰባችንም እየተመለከተ ስለሆነ እንዴት መመዝገብ ይችላሉ የሚለው እንደገና ደግመን ለመናገር ነው። ሁለት ነገሮች አሉ። አንደኛው መመዝገቢያ በፌስቡክ አስቀምጫለሁ። ከፈለጉም ወደኔ ቢደውሉልኝ ፈቃደኛ ነኝ። ምንም ችግር የለም። የኔን ስልክ ማውቅ የለም። ረዳቶችም አሉ። ረዳቶችም ይተባበራሉ። በዚህ አማካኝነት እንመዘግባለን። በተለይ በቅርቡ በዓላትም እየቀረበ ስለሆነ ከፋሲካ በፊት መመለስ የሚፈልጉ ወገኖቻችን ጥሩ እንትን ያለው አንዳንዶቹ የሚገርመው ደግሞ የደወሉልኝ መቆየት እንፈልጋለን ያሉኝ አሉ። ወጪውንም ያመዛዘኑ አሉ። አንዳንዶቹ የሚገርማችሁ ስንት ወጪ እናወጣለን እዛ ብንቆይ ተጨማሪ ስለሚከፈል በረራውን ከፍለን የምትመጣው የመቀመጫ ወንበሩን ብቻ ሳይሆን በረራ የሚከፈለው የሻንጣም ያስከፍላሉ። እቃ ይዘው የመጡት እንዲያውም ኪሎም ዝቅ ብሏል የሚል ሮሮም አለ። ይሄ ሁሉ ስላለ ይሄን በሙሉ አውጥተው አውርደው እዛ ብንቆይ እንሻለናል ነገሩ እስከሚረጋጋ ያሉም አሉ ብዙዎቹ እየደወሉልኝ። እንዲሁም ኮሎኔል መኮንን ተስፋ በአሁን ሰዓት መስመር ላይ ናቸው። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ጋር ተስፋ እንደምናላችሁ። አቶ ሽሎሞም ከኔ ጋር አሉ። ጤና ይስጥልኝ። ጤና ይስጥልኝ ጋር ሽሎሞ። ኮሎኔል መኮንን ተስፋ እንግዲህ ያለንበት መጨረሻ ሳምንት ያው 3ኛ ሳምንቱን የያዘ ነው ጦርነት። እስራኤል በእውነት በአሁን ሰዓት ድል በድል እየሆነችበት ያለ ሁኔታ እየታየ ነው። በጣም ብዙ ውጤቶች እየታዩ ነው በዚህ ጦርነት። ብዙ ባይነገርለትም እስራኤል በአሁን ሰዓት በእውነት በሊባኖስም በኢራንም በተለያየ በኩል ጀብድ የሰራችበት ሁኔታ ይሄ ሳምንት እየተሰራ ነው። በዚህ ጉዳይ ላይ እስኪ ከኮሎኔል ከርሶ እንስማ። እንግዲህ አንተ እንዳልከው ጦርነት ላይ ከመግባት በፊት ብዙ ጥናቶች መደረግ ነበረበት። ይሄም የእስራኤል የደህንነት ተቋማት በሙሉ የመከላከያው ተቋማት ያለን የሞሳዱም እንዲሁም ሌሎችም አካላት የእስራኤልን ሕዝብ ለመታደግ ሲባል በ195 ሀገራት ውስጥ ይገኙበታል። በተለይ ግን ጠላት ተብለው ለወነጀሉን እንደ ኢራን፣ እንደ ሂዝባላ፣ እንደ ሁቲም ላሉት ወይም እንደ ሐማስ ባሉት ላይ ልዩ ጥናት ሲደረግ ቆይቶ በጥናቱ መሰረት ሙሉ ዝግጅት ነበረ። በአሁኑ ሰዓት የምናየው በሙሉ ደህንነቱ የሚያመጣው መረጃና ማስረጃ የሚገቡበትና የሚወጡበት ጥልቀቱ የዋሻው ታውቆ መሳሪያውና ፈንጁ ተስማምቶ በየቦታው የተደበቁትን እስራኤልን እናጠፋለን፣ የእስራኤልን ሕዝብ እንደመሳለን በየቦታው ለሚዝቱት ወደማይመለሱት እየተሸኙ ነው። እንግዲህ እንደሚታወቀው ኢራን በጋድ በግልጹን እስራኤልን ማውደም አለብኝ ብላ ተነስታ ለብዙ ዘመናት ስትሰራ የነበረች ናት። በአሁኑ ሰዓትም በኢራን ሀገር በቴህራን በሌሎችም ከተማዎች በተለይ መሪዎችን ወታደራዊ አብዮታዊ እስላም ቡድናትን መሪዎችን
መመንጠርና ለወደፊት ምናልባት የኢራንን ወታደራዊ አካል ያደራጁታል እንደገናም ተመልሰው ወደ ፕሮግራማቸው ይገባሉ የሚገቡበት እድል እንዳይፈጠር እየታደኑና እየተደመሰሱ ነው። ምን ጊዜም እንደምለው ማንኛውም የቴሮሪስት ቡድን እስራኤልን ለማውደም የተነሳ ወይም የእስራኤል ተቋማትን በዓለም ላይ ለመጉዳት የሚሞክር ሁሉ ቀድሞ የእስራኤል ተቋማት የደህንነት ክፍሎች ስለሚያውቁት ይሄን ርዕዮተ ዓለማቸውን ቢተውትና ወደ ሰላም ቢመለሱ ራሳቸውን የሚያተርፉበት ጊዜ ይኖራል ማለት ነው። ሌላው ከሰሞኑ እንግዲህ እስራኤልም ሆነ አሜሪካ ኢላማ አድርገው የተነሱት ያው ዋና አዛዦችንና አሉ የተባሉ መሰረታዊ ልማቶችን ነው። በሊባኖስም በኢራንም የሚታየው ሁኔታ ይሄ ማለት እንግዲህ ከሰሞኑ ያው አሁን የሚወጡ ዘገባዎች እንደሚያሳዩት የኢራን መንግስት በአሁን ሰዓት የመፈራረስ ሁኔታዎች እንደውም ፕሬዝዳንቱ የሚናገሩት ንግግር አለ። በእኔና በመሪዎቹ በሃይማኖቶች መሪ ምንም አይነት ግንኙነት የለም እንደውም ስራ እስከ መልቀቅ ድረስ የሚል አንዳንድ ዘገባዎች አሉ፣ ተጨባጭ ባይሆኑም። ይሄ ማለት እንዴት ነው ለእስራኤል? እንግዲህ መጀመሪያ በሊባኖስ ልጀምርና ሊባኖስ እንደ ሀገር ሂዝባላ የሚባል የቴሮሪስት ቡድን ለብዙ ዘመናት ተቆጣጥሮ የሊባኖስ መንግስት አልባ ሆኖ የሊባኖስ ህዝብ መንግስት አልባ ሆኖ ሂዝባላ ጨቁኖት ደቁሶት ኢኮኖሚውን አድክሞት የሚኖር ነው። ከዛም አልፎ ተርፎ እስራኤልን ለመጉዳት ታጥቆ ሚሳኤሎች ይዞ ደብቆ በየዋሻው ሲኖርና በተለይ በሰሜን አካባቢ ሀገራችን ላይ ድንኳን ጥለው ሲቀመጥ የነበሩ ቴሮሪስቶች በሙሉ የአረድዋን ወታደሮች በአሁኑ ሰዓት ከሊታኒ በላይ መከላከያ ከሊታኒ በላይ እንዲህ ወደ ዶሃና ወደ ቤሩት እንዲሄዱ ካደረገ በኋላ ከእንግዲህ በኋላ ያደረገው ምንድነው? በተለይ ከቤሩት ወይም ከዶሃ እንደገና ተመልሰው እንዳይሰፍሩ በሲዶን በኪሌ በተለያዩ የሂዝባላ የሺዕ ሀገራት ላይ ወይም ሰፈሮች ላይ እንዳይመለሱ መንገዶችን ማውደም፣ ድልድዮችን ማውደም እና ቦታ መያዝ ነው የያዘው። በሊባኖስ በኩል በአሁኑ ሰዓት ተይዞ ያለው ከእንግዲህ በኋላ ማንንም አናምንም ቦታም ይዘን እንቆያለን የሚል አባባል ነው ያለ መከላከያ። ሌላው በአሁኑ ሰዓት የሊባኖስ መንግስት እንደ መንግስት ሂዝባላን ለመቋቋም ስላልቻለ እስራኤል ምናልባት ትጥቁንም የምታስፈታበት ጊዜ ይደርሳል የሚል አቋም አለኝ። በቤሩት የሚደረገው ግን በቴህራን የሚደረገው ግን በኢራን ላይ የሚደረገው ግን ልክ አንተ እንዳልከው መጀመሪያ እነዚህ በአንድ ደቂቃ ውስጥ የደመሰሱት የፖለቲካል መሪዎችና ወታደራዊ መሪዎች፣ ሳይንቲስቶች እንዲሁም ተመነጠሩ በአንድ ደቂቃ ከዛሬ 3 ሳምንት በፊት። ከዛ በኋላ የመንግስት ተቋማትን የመንግስት የመከላከያ ተቋማትን፣ የደህንነት ተቋማትን፣ የፖሊስ ተቋማትን በየሰዓቱ ኬላ ባስቀመጡበት ሁሉ በድሮንና በልዩ ልዩ መሳሪያዎች ተከላካያችንና ጥምር ኃይሉ የአሜሪካና የእስራኤል ጥምር ኃይል ድባቅ እየመታቸው ነው። አልፎ ተርፎ በአሁኑ ሰዓት ምናልባት የኢኮኖሚ ምንጭ የሆነውን የነዳጅ ማምረቻ ቦታዎችን ከትላንት መሰለኝ ተመትቷል። ያም እስራኤል ፈልገው ሳይሆን ተገዳ የምታደርገው ነው። ምናልባት የኢራን መንግስት ይሄን አይቶ እንደ ምልክት ወስዶት ይሄን ካልጠበቀ ህዝቡ ይወድማል፣ ህዝቡ ይጠፋል፣ ኢኮኖሚ ይወድማል ከብሎ ወደ ሰላሙ ካልተመለሰ ልክ ፕሬዝዳንት ትራምፕ እንዳሉትም የኢራን ወታደራዊ አካል አብዮት አካል ወደ ካታር ከተኮሰ፣ ወደ ሳውዲያ ከተኮሰ፣ ወደ ነዳጅ ማምረቻዎች ከተኮሰ እሳቸውም እንዳሉት በቅርብ ቀን ምናልባት ኢራን የቴርሞስ ማለፊያ በሮችን መጫዎችን ካልተዎች ኢራን ማምረቻ ቦታዎች ሊደመሰሱ ይችላሉ የሚል አባባል አለ። ምናልባት ህብረተሰቡ ልብ ማለት ያለበት በእውነት ብዙውን ጊዜ በአሁኑ ሰዓት መጠለያ እንገባለን እንቸገራለን ምናምን ሲባል ነበር። አንድ ሚስጥር ልንገርህ ሽሎሞ እየሰማኝ ከሆነ ታስቦና ተደግሶልን የነበረው በሊባኖስ በኩል በአንድ ቀን በሃይፋ አካባቢ በሚገኙ ፋብሪካዎቻችን ላይ ከ1000 በላይ ሚሳኤሎች ሊተኮሱ ነበር። እስራኤል ግን ቅድመ ዝግጅት ስላደረገች ቅድመ ውጊያም ስላደረገች ባለፈው ጊዜ ያ ሳይሆን ዛሬ የሚተኮሱት ብዙዎቹ የመከላከያ ተቋማት ተቋቁመዋቸዋል።
የመከላከያ ተቋማችንም አደራጅተንና አሻሽለን የቀረብነው ሙሉ ዝግጅት ስለነበረ ብዙም ላይ ከእስራኤል ህዝብ ላይ ይሄንም የሚባል ጥፋት አልደረሰም። ከ10 እና ከ12 ሰዎች በርግጥ ቦታውብናል። ይሄም ከተጠበቀው በታችና አስበነው ከነበረው በታች ስለሆነ የእስራኤል ህዝብ ወገኔ በዚህ ጦርነት ላይ ለኢራን እድል መስጠት የለበትም። የደጀን ህዝብ የሚለውን አባባልና መመሪያዎች ሙሉ በሙሉ መተግበር የእያንዳንዱ ሰው ኃላፊነት አለበት። ስለዚህ ይህ ውጊያ ምን ያህል ይቀጥላል ብዬ ባላውቅም ውጊያው ይቀጥላል። ብዙ በኢራን ውስጥ ያልተሰሩ ኢላማዎች አሉ። በተለይ ግን የኢራን ህዝብ ራሱን የሚመራበትና ራሱን የሚወስንበት ሰዓት ለማድረስ የአሜሪካ ጦር ኃይልም ሆነ የእስራኤል ጦር አየር ኃይል ይህን ስራ ነው የሚሰራው በአሁኑ ሰዓት። እዚህ ላይ ኮሎኔል ሊባኖስ ውስጥ እንደገና ጥያቄ ልጠይቅና በእስራኤል በምትወስዳቸው እርምጃዎች እነዚህ ከሰባቱ ድልድዮች እንግዲህ 4ቱን እንዳወደመች ነው ዘገባዎች የሚያሳዩት። በሊባኖስ መንግስት ላይ ትንሽ ስጋት አሳድረዋል። ምክንያቱም እነዚህ ድልድዮች ሂዝቦላን ብቻ ሳይሆን ሊባኖስ ነዋሪዎቹን ዜጎቹን የሚገለገሉበት በመሆኑ በአሁን ሰዓት እንደ ሽምግልና የሚያገለግሉት ሳውዲ አረቢያና ፈረንሳይ ላይ እንግዲህ ድምጽ እያሰሙ ነው። በዛ ጉዳይ ላይ ስጋቱ የሆነው ያው እንደዚህ አይነት የሲቪል አገልግሎት የሚሰጡትን መሰረተ ልማቶች እስራኤል የበለጠ እንዳታጠቃ የሚል ጫና እየፈጠሩ ነው። በአሁን ሰዓት በእውነት ውስጥ ለውስጥ የሚደረጉ ስምምነት ሳውዲ አረቢያና ፈረንሳይ የሚያደርጉት ጫና ምን ያህል ለእስራኤል ቦታ አለው? ይኸውልህ እስራኤል ብዙ ትዕግስት አድርጋለች። የሊባኖስ መንግስት አቅፎት የሚኖር ቴሮሪስት ቡድን መንግስት አለ እኮ በሊባኖስ ሀገር አቅፎት የሚኖረው የሊባኖስ መንግስት ካልቻለ እስራኤል ራሷን መታደግ አለባት። እንዲያውም እስራኤል በጣም ትዕግስት በተሞላበት ሁኔታ አየር መንገዶቿ የሊባኖስ አየር መንገዶች አልተጎዱም። የሊባኖስ ነፃውያን ህዝብ ተቋማት አልተጎዱም። የሚፈርሱ ቤቶች በቤሩትና በተለያዩ ቦታዎች የሂዝቦላ ተቋማት ናቸው። ምናልባት ግን በአሁኑ ሰዓት ቀደም ሲል እንዳልኩ የፈረሱት ድልድዮች አንዳንድ ወታደራዊ አካል የሺ ወገን የሆኑ የቴሮሪስት ቡድን የሆኑ የሂዝቦላ ቴሮሪስቶች ተመልሰው ተደራጅተው ወደ ሰፈራቸው እንዳይመለሱና ወታደራችን እንዳይጎዱ ሲባል እነዚህ ድልድዮች ፈርሰዋል። ሊባኖስ እንደ ሀገር እንደ መንግስት ይሄን ነገር እቆጣጠረዋለሁ ሂዝቦላን ትጥቁን አስፈታለሁ ካለች አላደረገችውም እስካሁን ካለችና የዓለም መንግስታት ዋስትና ከሰጡ እስራኤል ብዙ ጊዜ ታግታ የቆየችውን ለትንሽ ጊዜ መታገስ ትችላለች። ግን እስከ መቼ የሚለው ጥያቄ መሆን አለበት። የሊባኖስ መንግስት ጥሩ አቋም ወስዶ ጸዳ ያለ አቋም ወስዶ ሊባኖስ የሚባል ቴሮሪስት ሂዝቦላ የሚባል ድርጅት መሳሪያ ይዞ እንዲንቀሳቀስ ካልፈቀደ እኔ እንደሚመስለኝ ከሆነ ሊባኖስ ኃላፊነት መውሰድ አለበት። የሊባኖስ መንግስት ኃላፊነት መውሰድ አለበት። እሱም የሚጎዳን የሊባኖስ መንግስት ተሸፍኖ የሊባኖስ መንግስት ዋሻ አድርጎ መሸሸጊያ አድርጎ ስለሚጎዳን የሊባኖስ መንግስትን በዚህ ውስጥ ስላለበት ለዛም ነው በአሁኑ ሰዓት እስራኤል ከብዙ ጊዜ በኋላ መልእክት ካስተላለፈች በኋላ ልዩ ተላላኪዎች የመንግስት ተላላኪዎች ደብዳቤዎች ተጽፈው ነበር ለፕሬዚደንቱ አህዋን። ግን ይሄን ነገር ማድረግ አልቻለም። ለዛም ነው ምናልባት ማስጠንቀቂያ ይሁን ተብሎ እነዚህ ድልድዮችና አንዳንድ ተቋማት የፈረሱት። ካልሆነ ግን እስራኤል በዚህ በኩል ቁርጠኝነቷን እያሳየች ነው። ይሄ ነገር የሚቀጥል መስሎ ይታየኛል። አቶ ሽሎሞ ከእኛ ጋር ነው? አቶ ሽሎሞ ይሰማል? አለሁ። አዎ እናንተ ጋር ነኝ። እሺ ለኮሎኔል መኮንን እኔ እንኳ ኮሎኔል መኮንን መጠየቅ የምፈልገው አሁን ባለው የጂኦፖለቲክስ ጉዳይ ኢራኖች ሁቲዎችንና ሐማሶችን በጣም አቂማቸዋን ይባላል። በተለይ ሐማሶች እንደፈለጉት ለነሱ በጎን አለመቆማቸውና ሁቲዎች ደግሞ ሙሉ በሙሉ ወደ ማስመንጨፉ አለመግባታቸው ብዙ የሚወጡ መረጃዎች አሉ። እውነት እነዚህ ሁቲዎች የማይወጡት
አቅም ስለሌላቸው ነው ወይስ ደግሞ ከተቀላቀልን ከጦርነቱ ጭራሽ እንጠፋለን ከሚለው የትኛው ነው እውነት? ምናልባት ባለህ አመለካከትና ባለህ ትንተና ማለት ነው። በተለይ ሁቲዎችን በተመለከተ ይኸውልሽ ሎማ አንደኛ ባለፈው ሳምንት እነዚህ መሪዎች የጦር አለቃዎች ከናይም ካሰም ጀምሮ እስራኤልን ለመጉዳት የሚነሳ በሙሉ እየታደነ እየተፈተሸ የገባበት እየታወቀ አነጣጥሮ የሚመታ አየር ኃይል አለን። በመስኮትም ዘሎ የሚመታ ኃይል አለን። በድሮንም የሚመታ ሙሉ አቅም ያላትን ሀገር ትንኮሳ ማድረግ ለነሱ ስጋት ነው። ለዛም ነው ባለፈው ጊዜ በተለይ የሁቲዎች ከፍተኛ ባለስልጣናት እንዳሉ በቤተ መንግስቱ የወደሙት። አሁን ደግሞ እንደምታውቀው ለአንተም ግልጽ እንደሆነው ሶማሌላንድ የምትባል ሀገር ታውቃለህ ለምን እንደሆነ። ያ ቦታ ለእስራኤል መከላከያ ኃይል ቅርብ ነው። ስለዚህ ማንም የሁቲ ወታደራዊ አካል የሚተኩስ ከሆነ በቀላሉ የሚጎዳው የየመን ሀገርና የሁቲን ባለስልጣናት ወታደር አካል ነው። ይሄን ጠንቅቀው ስለሚያውቁ ነው የማይተኩሱት እንጂ እንደ ሐማስ ወይም እንደ ሂዝባላ ቢገቡ ኑሮ አየር ኃይላችን ወደዛም በኩል የሚሄድበት እድል ይፈጠር ነበር። እንደመታደል ሆነው ግን አልሞከሩም። ምናልባትም ሊጠፉ ይችሉ ነበር። ለዛም ነው በአሁኑ ሰዓት እንደምታየው በሐማስ ላይ ትልቅ በጣም የሚቆረቆሩት በሁቲም ላይ የሚቆረቆሩት አልፎ ተርፎ እንደምታየው ነው። ዛሬ ሳውዲ አረቢያ፣ ካታር፣ ኤሚሬት በኢራን ላይ እየዛቱ ነው። ኢራን ለወደፊቱ ይሄን ነገር ካላቆመች በተለይ የነዳጅ ማምረቻቸውን ከጎዳች በቅርቡ ቀን የእስራኤል ሀገር ጋር የምንገናኝበትና ሰላም የምንፈጥርበት ጊዜ ቅርብ እየሆነ ነው እያሉ ነው። ጠቅለል ባለ ሁኔታ ይህ ጦርነት ያመጣው እዚህ ላይ መኮንን እዚህ ላይ ሳውዲ አረቢያ፣ የተባበሩት ኤሚሬት፣ ኳታሮች እንደዚሁ ሌሎችም እና ለምን ነው ታዲያ እነሱ እንደዛ ከሆነ እነሱ ለምን ነው ተከላክለው ራሳቸውን የማይከላከሉ? እኛ ጽዮናውያኖች ለነሱ የነሱን ለማዳን እየሰራንላቸው ስለሆነ ጽዮናውያን ያድኑን ነው ነገሩ ወይስ እንዴት ነው? እኛ የምንሰራው ሽሎሞ እኛ የምንሰራው ለራሳችን ነው። እግረ መንገዳችን ግን የዓለምን ሕዝብ ካደግ ነው። ቀደም ሲል እንዳልኩት ነው ሞሳድ የሚባለው ተቋም በእስራኤል ሀገር የመጀመሪያው በ195 ሀገራት የሚኖረው ምንጊዜም የሚታደገው ህይወትን ለማትረፍ ነው። ታውቃለሽ ሽሎሞ፣ ህይወትን ለማትረፍ ሰላም ለማምጣት። እኛ ግን በተለያዩ ሀገራት በኢራንም ሆነ በሌሎች ከተማዎች የምንሰራው ራሳችን ለመታደግ ነው። እግረ መንገዱን ግን ካታርን ከታደግነ፣ ሳውዲ አረቢያን ከታደግነ፣ የኛ እና የካታር የሳውዲያ እንዲሁም የኤሚሬት የሰላም ሁኔታ ከተደራጀና ከተስማማ ለኛ ጥሩ እድል ነው ብዬ የምገጥመው። ምክንያቱም እስራኤል እንደምታውቀው የኢኖቬሽን ወይም የቴክኖሎጂ ሀገር ናት። ኢኮኖሚያን የምታሳድግበትና ለወደፊት ከነዚህ ሀገራት ጋር በእርሻም ሆነ ፈቃደኛ በመሆን እና በእውነት በዚህ ባለንበት ሰዓት በእርግጠኝነት ብዙ ስራ ይበዛብሃል። በሆንም ግን ይህን ቃለ መጠይቅ ታደርግልን በመቅረብ በጣም እያመሰገንኩ የመጀመሪያው ጥያቄ የምፈልገው ልጠይቅ ዶክተር አብርሃም እንዴት ነው በእናንተ የዲፕሎማሲ ስራ ላይ አሁን ያለው ተጨባጭ ሁኔታ የጦርነቱ ሂደት ምን አይነት ችግር እየፈጠረባችሁ ነው? ቻሌንጃችሁስ ምንድነው? እንዴት እየተወጣችሁት ነው? የጸጥታችሁ የራሳችሁ የጸጥታ ጉዳይስ እንዴት ነው? እንደሚታወቀው አምባሳደሮች አምባሲዎች ሁሉም የኢራን ታርጌቶች እንደሆኑ እናውቃለን እና እንዴት እየሆናችሁ ነው? በመጀመሪያ ደረጃ በእውነቱ ለሀገራችን ለሕዝባችን ሰላም እንዲሆን እመኛለሁ። ይህን ጦርነት በድል ተዋጥተን ለሀገራችን ዘላቂ የሆነ ሰላም እንዲኖር ምኞቴ ነው። አዎ ይህ ጦርነት በሁሉም አቅጣጫ ነው። በዚህ በዲፕሎማሲውም አንዱ የጦርነቱ ግንባር ነው። በዚህ ሁኔታ ላይ ጦርነቱ እንደተጀመረ በዚያውን ቀን
ኤምባሲዎች ሁሉ እንዲዘጉና በኤምባሲዎች ዙሪያም እንዳንቀርብ በእስራኤል የደህንነት መስሪያ ቤት በኩል ትዕዛዝ ስለተሰጠ ይሄውም እንደምታውቀው ጠላቶች የእስራኤልን በዓለም ያሉትን የእስራኤልን ወኪሎች ኢላማ ያደርጋሉ የሚል ሁኔታ ስላለ በዚህ ምክንያት አንዱ ቻሌንጅ ወይም አንዱ ችግር በዚህ ጦርነቱ ያው የኤምባሲው መዘጋትና ያው የተለመደውን አገልግሎት አለመስጠት ነው። ሆኖም ባለንበት ሆነን በቴሌፎንም በዋትስአፕም በኢሜይልም በዙምም አስፈላጊውን የዲፕሎማሲ ስራችን እያካሄድን ነው። በስብሰባ በአካልም ደግሞ ሂደን ቃለ መጠየቅም ለጋዜጠኞችን በመስጠት በኩል ከውጭ ጉዳይም ሆነ ከሚመለከታቸው መስሪያ ቤቶች ጋርም ስብሰባ ማድረግ ይሄንም እናደርጋለን። በዚህ ሁኔታ ላይ ያለውን ሁኔታ በተቻለ መጠን አገልግሎታችን እየሰራን ነው። ከኤምባሲው ውስጥ ግን ያው ባለጉዳይን ተቀብለን በኤምባሲው በኩል ማስተናገድ ያው አይቻልም፣ ተዘግቷል። ዶክተር አብርሃም አምባሳደር አብርሃም ይሄ ኢትዮጵያ ላለው አምባሲ ብቻ ሳይሆን በአጠቃላይ በዓለም ባሉት አምባሲዎች ነው ማለት ይችላል መመሪያው? አዎ በአጠቃላይ ላሉ እንግዲህ እስካሁን እስከማውቀው ድረስ በአጠቃላይ በብዛት አምባሳደሮች በሙሉ መስሪያ ቤቶች ከቤታቸው ወይም ከሌላ ቦታ ሆኖ ስራ መስራት ቅድም በጠቀስኳቸው የቴክኖሎጂ መንገዶች አገልግሎት መስጠት ይቻላል። ኤምባሲዎች ግን ተዘግተዋል። ይሄ እንግዲህ ምናልባት አሁን 3ኛ ሳምንታችን እያገባደርን ነው፣ እየጨረስን ነው። በዚህ ውስጥ ምናልባት ጥናት ተደርጎ አያሰጉም የተባሉ እንደገና ተከፍተው እንደሆነ አላውቅም እንጂ የመጀመሪያው ትዕዛዝ ለሁሉም ይወጣ ነው። ግን እዚህ ላይ ዶክተር አብርሃም በተለይ በእርግጥ ይገባኛል፣ ያው መመሪያ ማክበር አለባችሁ፣ መንግስት የሚሰጣችሁ መመሪያ እናንተ መተግበር አለባችሁ፣ ምንም ጥያቄ የለውም። ግን አገልግሎት ተቀባዮች በተለይ ብዙዎቹ ኢትዮጵያውያኖች ከእስራኤል ሀገር እንኳን ሄደው ኢትዮጵያ ያሉት እናንተን ሲፈልጓችሁ በኢንተርኔት ፈልገው ለማግኘት የኢንተርኔት እንትን አክሰሳቸው፣ ችሎታቸው፣ እውቀታቸው ትንሽ ስለሚቸገሩ የተሻለ መገናኛ የለም ወይ? ስልኩን ደግሞ አንዳንዴ እናንተን ለማግኘት በጣም እየተቸገር ነው እያሉ ሰዎች ይደውላሉ እና ይህን የበለጠ ለማስተካከል ምን ማድረግ አለባችሁ? በመሰረቱ የኔ ስልክ ያላቸው ሰዎች የእስራኤሉ ስልክ ቁጥር ያላቸው ሰዎች ብዙዎች ይደውላሉ። ብዙዎች ጋር አነጋገራለሁ። ግን የሌላቸው ሰዎች ደግሞ ምናልባት ከኤምባሲ ሰራተኞች የሚያውቋቸው ካለ ይደውሉ ይሆናል። ለኔ ግን ብዙ ሰው ይደውላል፣ ግን ስልኩ ስላላቸው ነው። ለሁሉም ስልኩ ቁጥር ያላቸው ማለት አልችልም። ስልክ ቁጥር የሌላቸው ሰዎች አልደወሉም ይሆናል። አንተ ለስንቱ መልሰት ዘልቀዋለህ ማለት? ለምሳሌ አንተ ሰራተኞች አሉ፣ የሁሉን የኮንስላ ስራ፣ የዲፕሎማሲ ስራ፣ የኢኮኖሚ ስራ፣ የግሉን ችግር እንዴት አድርገህ ትዋጣዋለህ? ብቻ እኔ አሁን ያነጋገሩኝን ስራው ኮንስላን የሚመለከት ከሆነ ወደ ኮንስላሩን መረዋለሁ። ምክትል አምባሳደርም አለ፣ ኮንስላርም አለ። በያሉበት ስራቸውን ያው በቴሌፎን እና በኢሜል ነው ማካሄድ የሚችሉት። የኤምባሲው ውስጥ ግን ስልክ አይነሳም። ኢሜል አስተላልፈናል። ለስልክ ቁጥር ላለን ሰዎች ሁሉ ወይም ዋትስአፕ ላለን ሁሉ በዚህ ኢሜል ተመዝገቡ የሚል የኢሜል አድራሻ ለጠየቁን ሁሉ ለደወሉልን ሁሉ አስተላልፈናል። በዚህም ሁኔታ ያው የኮንስላር ክፍል ያለውን ሁኔታ ያካሂዳል። እንግዲህ እንደ ጥያቄው ነው።
ጥያቄው ከቢሮ የሚሰራ ከሆነ ያው እስከምንመለስ ቆዩ የሚል መልስ ይሰጣቸዋል። በኢሜል የሚሰራ በዋትስአፕ የሚሰራ ከሆነ በስልክ የሚሰራን ደግሞ በስልክ ይሰራል ማለት ነው። ብዙ ሰዎች ከእስራኤል የሚደውሉልኝ አሉ፣ ከዚህ የሚደውሉልኝ አሉ። ግን አሁንም ቢሆን ስልክ ቁጥር ያላቸው ናቸው እንትን የሚሉትኝ እና በዚህ ሁኔታ ላይ እርግጥ ብዙ እስራኤላውያን ከእስራኤል የመጡ የእስራኤል ፓስፖርት ያላቸው ለጉብኝትም ሆነ ለስራ ጉዳይ የመጡ ብዙዎች ችግር ላይ ናቸው። ችግራቸውን ደግሞ ለመፍታት በተቻለ መጠን ጥረት እየተደረገ ነው። እዚህ ላይ አቶ አብርሃም ወደ ዲፕሎማሲው ጥያቄ ከማለፌ በፊት እና አቶ ተስፋዬ ከመስጠቴ በፊት በዛሬው ዕለት ባለሳሳት አንድ አውሮፕላን ሙሉ አውሮፕላን የእስራኤል ዜጎችን ይዞ ይመጣል እና ይህን በተመለከተ አንደኛ እንዴት አድርጋችሁ አዘጋጃችሁት? ሁለተኛ ሁሉ ሰው ነው የመጣው ወይስ እንደገና ሌላ ተጨማሪ ሰዎችም አሉ የሚመጡ? በትናንትናው ዕለት በዚህ ውይይት አድርገን ሰዎች የእስራኤል ሀገር መንግስት ክፍያውን ሁሉ መክፈል አለበት የአውሮፕላኑን ወጪ ሁሉ እያሉ የጠበቁ ሰዎች ነበሩና ምናልባት በዚህ ላይ አጠር ያለ ማብራሪያ የምትሰጠን ከሆነ። አዎ እንግዲህ በዚህ ሁኔታ ላይ ብዙዎች ወደዚህ የመጡት በኢትዮጵያ አየር መንገድ የደርሶ መልስ ቲኬት ገዝተው ነው የመጡት። አሁን በመመለሻቸው ጊዜ ይሄ ጦርነት ሲሆን የኢትዮጵያ አየር መንገድ ወደ እስራኤል መብረር አይችልም በዚህ በጦርነቱ ምክንያት። በዚህ ሂደት ላይ በተለይ በብዛት ብዙ ችግር ላይ ያሉ መድኃኒት ያለቀባቸው ሁሉን ነገር ለዚህ ጊዜ ብለው መጥነው የመጡ ስለሆነ ይሄ መፍትሄ እንዲገኝ በእውነቱ ጥረት በመደረጉ ሀበራት ክነሴት ፕኒና ታምኖ ሸቴ ያው በየጊዜው እንደዋወላለን፣ ትደውላለች። በዚህ ሁኔታ ላይ ያው የእስራኤል መንግስት እንደማይልክ ከታወቀ በሌሎችም ሀገሮች ሁሉ አላከም። ወደ እስራኤልም ደግሞ ወደ ኢትዮጵያም አላከም። ግን ምንድነው የእስራኤል የግል አውሮፕላን ካምፓኒዎች እንደ ኢስራኤል የመሰለ እሱን ሀበራት ክነሴት ፕኒና ታምኖ ሸቴ አነጋግሬ ፍቃደኛ ሆነዋል ወደ ኢትዮጵያ ለመምጣት። ነገር ግን ይሄ አየር የእስራኤል አየር ወደ ኢትዮጵያ አይበርም፣ አይመጣም፣ የበረራ መስመር የለውም። ስለዚህ ልዩ ፈቃድ ከኢትዮጵያ መንግስት ያስፈልገዋል በቦሌ ለማረፍም ሆነ ሰዎችን ጭኖ ለመብረር። ስለዚህ ይሄን ሁኔታ ማመቻቸት ትችላላችሁ አለች። ይሄንን ሁኔታ ከኢትዮጵያ መንግስት ባለስልጣኖች ጋር በመነጋገር ችግሩንም እነሱ አስቸኳይ መሆኑን እና ችግሩን በመረዳት በከፍተኛ ደረጃ ተባብረውን አውሮፕላኑ መጥቶ ሰዎች ከዚህ ካምፓኒ የአውሮፕላን ካምፓኒ በድረገጻቸው ቲኬት ገዝተው በገንዘባቸው በዚህ ኢስራኤል በተባለው የአየር ካምፓኒ በዛሬው ዕለት ሰዎች ተሳፍረው እየመጡ ናቸው። ለወደፊቱ ሌላ ሰው አለ ላልከው፣ አዎ አሉ፣ ሌሎች ብዙዎች አሉ። ግን አሁን እንግዲህ ምናልባት ይሄ ሁኔታ የሚቀጥል ከሆነ ይቀጥላል። ይሄ ካምፓኒው እንደገና ሌላ አውሮፕላን ቢጨምር ከሆነ በጣም ጥሩ ነው። የኢትዮጵያ አየር መንገድ በገዛነው ትኬት የሚያስቸኩለን የለም። የኢትዮጵያ አየር መንገድ በረራውን በሚያድስበት ጊዜ እንመለሳለን ያሉ ደግሞ የራሳቸው ውሳኔ ነው ይሄ። አሁን ግን ሌላ ሰዎች ይሄ አውሮፕላን ችግሩን አይፈታውም። ይሄ አውሮፕላን ብቻ ተጨማሪ አውሮፕላን ያስፈልጋል። ሰዎች አሁንም ከዚህ ወደ እስራኤል ለመመለስ
አሉ።